سكلي واقعيو أكجني ولا جيلان لقويا واقع هي ترى جيلان زاري إخبارن قال ندي بملنا نجاكرالن إخبار كان قويا واقعينا إخبار آمين آمين ورا قويا واقعي كني قويا نراد إخبارن قال يمتابعكوا زاري يزاري كان يتلاقيه تهونا ورا قويا واقعي كدوانا إخبارن قال لم يتابعكوا بيتشا قويا نراد يزاري كان يتلاقيه يونا آمين آمين سكلي واسم بيتن تكونسني وكيلا أن أنت متابعتني سفر زاري كان أنت قار عيوالو وكيلا يوحنس بكونا شنو ركنجرو يوحنس مرا فمستلا يلهون قال واي نمشي كوفتي إيش تقولان ስለታመመውና ስለሚተኛ አንድ ሰው እናያለን ለኮብሳ ሰዲዱ ብሳ ሶስት ቁጥርን አነባለሁኝ ወንጌል ዮሐንስ በቆናሽ ለኮብሳ ሰዲ ዮሐንስ ወንጌል ዮሐንስ ምዕራፍ 5 ቁጥር 3 ላይ ያለው ነሞኒ ዱኩብሳ ተንባየን ብዙ የታመሙ ሰዎች ወርጃመን የማዩት ዕውራኖች ወሪናፈተን እነዛ አንካሳዎች ወሪን ዳንሳኒ ገርቶ ኮድዌስ ግማሽ አካላቸው የሞተባቸው ጎዶ ተሰነከሰ ጪሰኒ ራው ሚሻንቻ እኔ ገቱ ቱራኒ በዛ ድንኳን ውስጥ ገብተው የውሃው መናወጥ ይጠባበቁ ነበር ይላል እኔ ገቱ ቱራኒ ይጠባበቁ ነበር ይላል ወሪ ኤገተን ኩን የምትጠባበቁ ሰዎች ነሞት አከሲት እንዲህ ያዩኑ ሰዎች ናቸው ወረ ዱኩብሰተን የታመሙ ሰዎች ወረጃመን የታወሩ ሰዎች ወረ ናፋይሩ የአካለ ጎደሎ የሆኑት ሰዎች ወራኒ ሳኒ ገርቶ ኮድዌ ግማሽ አካላቸው የሞተባቸው ኢሳን ከነቱ ዋኤገታይ እነዚህ ሰዎች አንድ ነገር እየተጠባበቁ ነው ይላል አሜን ያርጉ ያዋቃይደን አሜን በሉ የእግዚአብሔር ቃል ተጠባበቁ ያዋቃይደታና እንጀራን እግዚአብሔር ቃል ባሬቺት ያሚን እንጀራን ወያየኙ የማለከ የርኩን እነዚህ ሰዎች ዋኤ የሆነ የሚጠብቁ ነገር አለ ወንድሳኔ ጋር ቶኮፍ ጉያ ፈይናት እነሱ የሚጠባበቁት አንድና አንድ የፈውስ ቀናቸው ነው እንከም ብራን ቶኮፍ ዱፋቲ ወይት ሁለተኛ ደግሞ አንድ ነገር ይመጣል ብለው ይጠባበቃሉ እርገማን የሮሉ መላእክት ሲመጣ ብሻን ራፋማ ውሃው እናወጣል የሮ ብሻን ራፋም ውሃው ሲናወጥ ነመቱ ፈይ አንድ ሰው ይድናል አሜን አሜን ካዮ ራፋሙ ብሻኒ የውሃ መናወጥ ምክንያት እርገማን ንፉሳት መላእክት መምጣቱ ነው ካዮን እርገማን ንፉሞ መላእክቱ የሚመጣበት ጉዳይ ደግሞ አባነ ጀዱሳት አብ ያዘዘ እንደሆነ ማወቅ ፈይኒ ጀረከናቶ ወረቀባ የነሱ መዳን በሰልፍ ነው ወይ አቅጣጫ አለው አሜን 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 ገሩ ጀሪኑ መዋኤ እነሱ ግን አንድ ነገር ይጠባበቃል ፈይኒ ጅራ መዳን አለ ሃሌሉያ አሜን ኢያቲ ፈይኒ ጅራ ያ ፈይኒ ጅራ ፈይኒ መዳን ወይ ፈውስ ፎንዱ ዋን ፈዩምት በስጋ ብቻ አይደለም አፉርን ማለኝ ፈይ የሰው መንፈስ ይድናል ዱኩብሰታን ሰልኩ በጪዞ አዱት የረብ የታመመ ተኝቶ የሚያቃስት ሰው ብቻ አይደለም ካሳቤ ከባል የሱ የታወቀ ህመም ነው ዱኩብ ያማል መጥፎው በሽታ ኢሰጪሰኒ አደንቱን ታይን ተኝቶ የሚያቃስቱ ሰዎች ኢሰቱን በከሚኒቲ እንዱኒ ሳያውቁ የሚሞትበት በሽታ ነው ዱኩብ ቆልጨም ቀባን ከኑት በእኑ መድኃኒት የሌለው በሽታኛ ምናው ኤችአይቪ inni kun rakkoon qabu ችግር የለበትም kan hin beekamne kan itti deemee nama ajjeesu dhukkubi baay'ee የማይታወቅ ግን እየሄዱበት የሚሞቱበት kan namni nama ነገር ሰው የማይል kan namatti hin himamne ለሰው ማንናገር kan addunyaan firri hin beekne ዓለም ዘመድ የማያውቀው garuutu hin beekamin kan si ajjeesu ነገር ግን ሳይታወቅ አንተ ለሚገድል arra hin fayyita ዛሬ ትላለህ iyyaamin jedha uriyaan keenya arra hin fayyita ዛሬ ትላላችሁ jarri kun godoo kana keessa ta'anii guyyaa eegu ድንኳን ውስጥ ቁጭ ብለው ቀንን ይጠባበቃሉ warra yaamanii የታወሩ ሰዎች warra naafatanii አንካሳ የሆኑ warra ሰዎች namni gatee ሰው የጣላቸው ሰው warra inni isaanii gara tokko du'e ግማሽ አካላቸው የሞተ garuu waa eegaa jiru ነገር ግን አንድ ነገር ይጠባበቃል warri waa eegaa jirtan አንድ ነገር የምትጠባበቁ ሰዎች አሜን በሉ አንዱ ጋር ዋን ሳም የቆራ ከተሳ ዋን ስረቡ ይችል ያገራሉ እንደ ድንገት የሚወድቅባችሁ ነገር አለ ነንዱ ጀደኒ ዶ eegaa jiran jirri kun እሞታለሁ ብሎ ሞትን የምንጠባበቁ ሰዎች አይደሉም እነዚህ ወያን tokko akka jirtu be አንድ ቀን እንዳለ ግን ይተማመናል አሜን አሜን ወጋታቱ ማለት አንድ አመትም ቢሆን አፈጋቱ ማለት ይሩቅም ጉያን tokko jirti አንድ ቀን ግን አለ ሃሌሉያ አሜን ኢያቲ ጉያን tokko ዳ jirte ዳ አንድ ቀን ያለ ተበላ ጀራ ጉያን tokko ዳ ጉያን tokko አናፍ ካምቴ jirte አናፍ ካምቴ jirti ሃሌሉያ አሜን ጉየቲ ቀን eegaa jiru እቺን ቀን እየተጠባበቁ ነው ሁሉ ወራፋ መብሻን ውሃው ይናወጣል ሁሉ ወዱ ወርገማን መላእክት ይመጣል ሁሉ መንፈያ ይድናል jirti ጉያን tokko ዳ አንድ ቀን አለች
namni guyyaa tokko abdatu አንድ ቀን ተስፋ የሚያደርግ ሰው ወይቺ ዋንም ቤከም ነው yomi yobdin kutatu ቀኑም ስለማይታወቅ ምን ጊዜም ተስፋ አይቆርጥም እዚህን ጉያ tokko warri edden guyyaa tokko jiru guyyaa waaqa እናንተ አንድን ቀን የምትጠባበቁት አንድ ቀን አለ የእግዚአብሔር ቀን የሆነች guyyaa waaqai የእግዚአብሔር ቀን ሰዓትን ቀብ ሰዓት የለውም ሰከንድን ቀብ ሰከንድ የለውም አካተ ሰዓት እንደ ድንገት አሜን 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 አኩመ ተሳታቴሞ እንደ ድንገት ሆኖ ወረሰ እገተን ረባት ለምትጠባበቁት በእነሱ ላይ ይመጣባቸዋል ሴራ ኡማማ በቆና ሊደሚ ተቆላቆሰ ተቆረቲ ዘፍጥረት ምዕራፍ 21 ቁጥር 1 ላይ እንዲህ ይላል አኩመ ዱበተ ዋቀዮ ሳራ ያለተ እንደ ተናገረ ሳራን አሰባት እግዚአብሔር ይላል አሜን አሜን አኩመ ዱበተ ያለተ እንደ ተናገረ አሰባት የሚለው ዮም ዱበተ የሰየዱ መቼ ተናገረ የሚለው ቃል አሜን አሜን ያታ ተገለገለ ዮም ስትዱበተ መቼ ተናገረ አኩመ ዱበተ ያለተ አይ እንደ ተናገረ ያስባልና አትዱብቸ ያደጃ ጅርታው አሁን እያስታወስክ ነው ወይ አሜን አሜን ሳራ ዮም መቼ ዮም ጀላል መቼ ያለ ወጋዲ ደሚሸን ጀላ ደበርሲቲ 25 ዓመት አሳልፈዋለች ጅሬኛ ጉራፊ ጀግዱ ከመስማትና ከማየት መካከል ያለውን ህይወት አሜን አሜን ወጋዲ ደሚሸን ታቱ ይዩማል 25 ዓመት እንኳን ቢሆን ዋቀዮ ጉያ ቀባ እግዚአብሔር ቃል አለው አሜን አሜን ዮም መቼ ሳራን አብዲ ጉዳቴ ኮልፋ ከሰገሉ ሳራ ተስፋ ቁርጣ ወደ መሳቅ መግባት ጅሬኝ ሳዲ አጣውማት ገሉ ኑሯቸው መራራ መሆን አከተሳ እንደ ድንገት ግን ጉያ ዋቃይ ንፍት የእግዚአብሔር ቀን መጣች ጉያ ዋቃ ጋበዱ የእግዚአብሔር ቀን ሲመጣ ጫፈትን ለንጂ ጂራን የተጻፈው ነገር ይለወጣል ጫፈቲ ዋቃዮ እንቱረ ጀዱ አፌ እግዚአብሔር ቆይቷል የሚል ጽሑፍ ሳራን ኮባልቴ ጀዱ አፌ ሳራ ትስቃለች ብለው ቀርተው ሰበር ዜና ታይ አንድ ሰበር ዜና አመዱበት ያደት ይተትብስ እንደ ተናገረ ሰባት ቃል ማለት አመዱበት ያደት እንደ ተናገረ ያስባችሁ አሜን አሜን ገረገነት ጋፈንዴቡ ወደዚህ ሰዎች ሲመለስ ዱኩምሰቶታት ጉያ ዋቃይ ጋር የታመሙ ሰዎች የእግዚአብሔርን ቀን እየተጠባበቁ ጃሞታት ጉያ ዋቃይ የታወሩ ሰዎች የእግዚአብሔርን ቀን እየተጠባበቁ ወረጅነኝ ሳኒ ጋር ተቆ ድሬት ጉያ ዋቃይ ሕይወታቸው ኖሯቸው በአንድ በኩል የሞተባቸው ሰዎች እግዚአብሔር ለገቢሻኒ ታኒ ጉያ ዋቃይ ጋር ወንዝ ዳር ቁጭ ብለው የእግዚአብሔርን ቀን የምትጠባበቁ ጎዶክ የታኒ ጉያ ዋቃይ ጋር በድንኳን ውስጥ ሆነው የእግዚአብሔርን ቀን የምትጠባበቁ ሰዎች ጀረስ ጀንኩን ነሞታ ለማት ሁለት ሰዎች ናቸው ተቆ ነሞቱ መነመቀበኒ አንድ ሰው እያላችሁ ከሰው ጋር የተቀመጠ ለማፈሞ ሁለተኛው ደግሞ ነመን ቀባን ነገር ጉያ ዋቃይ ጋር ከማንም ጋር ሳይሆን ብቻቸውን ቁጭ ብለው የእግዚአብሔርን ቀን የምትጠባበቁ አሜን አሜን የሮባዬ ብዙ ጊዜ ናምኒ ጋር ነምድኩ ባዬ ደማካት ሰው ሲታመም ለሰው ይደርሳል ሰው የሆነ ብቻ ይሁን ደገሩ ገሰገ ሰውየው ካልዳነ ግን ጥሎ ይሄዳል ማሊም ጋር በድርኩ ፈቱ ባዬ ሲጋ ተቤታ ለምንድነው ከታመምክ በኋላ ሰው ምሮራው ዮፋይ ነጨጳ ጀደዋ ያዱ ቢድን እኔን ይወቅሰኛል ደግሞ እንደዛ ብሎ ጋበት ይፋዩን እንደቱርቱ ገሩ አንተ መዳን አቅተው ስትቆይ ግን እንዶ ዋንጀለኒ ይሞታል ብሎ ስለሚያስብ ስገተኒ ግን ጥሎ ይሄዳሉ ምንም እጭኩ ፈተነስ በዛሬ ጭርተኒ ቤተን ታማችሁ ሆስፒታል ገብታችሁ ቶፈላ ማሳዲ ደግሞ እንዶ ወይሴ ድብስ አንድ ሁለት ሳምንት ብዙ ሰዎች መጥተው ይጠይቋል ይሰቦደ ከራገዩም ከዛ በኋላ ደግሞ ማያዩ ማለት ለምን በቃ ትስጭንዱ ተለሚ ከዚህ በኋላ ትሞታለህ ተብሎ ስለምታሰብ ከናም ጀሪኩን ከነማ ቀበንጂ ወሪ ፍሬሽን ጥንሬዱ ኩምሰተን ነማቀብ ገና ወደዛ ስፍራ የመጡ ሰዎች ከነሱ ጋር የነበሩ ሰዎች ወር ወጋዴ ራጭታን ሞነ መንቀበል ብዙ ዘመን እዛ ያሳለፉት ደግሞ ሰው የሌላቸዋል ሁንዱምቱ ገሩ ዋይኩ ሁሉም ግን አንድ ነገር እየተጠባበቁ ዋተኮ ሲትሩበደን አንድ ነገር እናገርባቸዋለን ይያላት ነመቀባ በየኬሳን ነመቀባ ከጀተን ከውጭም ከሀገር ውስጥም ሰው አለኝ የምትሉ ሰው ይያላት በየኬሳስ ነመንቀቡ ከጀተን ከውጭም ከሀገር ውስጥም ሰው የለኝም ያላችሁ ለቹን ኬሰናም አብዲ ኬሰን ገራዋጣት ቢላ ሁለታችሁ ተስፋችሁን ወደ እግዚአብሔር አንጡ አሜን አሜን አብዲ ኬሰን ገራዋጣት ቢዳቲ ተስፋችሁን ወደ እግዚአብሔር አንጡና ዋቀዮን ኤጋ እግዚአብሔርን ተጠባበቁ እንሞ እስንቃነስ እሱ ደግሞ አሳፍራችሁ አሜን አሜን ጉያ ዋቃይ ጋን ካንቃናን እንጅራኒ ነገርስ እንጅራቱስ የእግዚአብሔርን ቀን የምትጠባበቁ ሰዎች ያፈሩም የሉም ከዚህ በፊትም አልነበረም ለወደፊትም አይኖሩ አሜን አሜን መጽሐፍ ሁሉ ድብሳ መጽሐፍ ቅዱስን አንብቡ ሴና ቦታ መንታ ቆረዳ የእምነት አባቶችን ታሪክ አጥኑ ዋቀዮ ወረሰ ኤገተን ተቆለንገን እግዚአብሔር እሱን የምትጠባበቁት ማንንም አልጣላቸውም አብደለና ወጅን ነገ እሳትም ቢገቡ ከነሱ ጋር ነበር ወለለ እንጫ ገላ ወጅን ገለ ጉድጓድ ውስጥ ስትጣሉ ከነሱ ጋር ገባ ወሃለም ባነ ኬንሳ ሳምባስ ከማይወጡበት ሁኔታ ውስጥ አወጣቸው ማለት ከናም ንጀርኩን ጎዶኪያ
ስለዚህ እነዚህ ሰዎች በድንኳናቸው ውስጥ ቁጭ ብለው የውሃውን መናወጥ ይጠብቃሉ። ለምን ይጠብቃሉ? የመዳን ቀን አንድ ቀን እንዳለች ያውቁታል። ነገር ግን ቀኗ መቼ እንደሆነች አያውቁ። አሜን አሜን። ብዙ ሰዎች ቀኗን የሚያውቁት ሰው ነገር ላይ ሀሳባቸውን ተስፋቸውን ይጥላል። አሜን አሜን። እንደዚህ አይነት ቀን በእንደዚህ አይነት ሰዓት ቢባል በጣም ይጠብቃታል። እግዚአብሔር ግን ለሁሉም ቀን እንዳለ አስቀመጠ። ሰዓትና ቀኑን አለየላቸው። ምክንያቱም ሁሉም ሰዓት የሱ ነው። ሁሉም ጊዜ የሱ ነው። ለእግዚአብሔር ሁሉ ጊዜ የሥራ ጊዜ ነው። ፈሪሳውያን ዛሬ መዳን የለም ይሉታል። እግዚአብሔር ግን ሁሉ ቀን ይፈውሳል። የፈውስ ቀን እንደዚህ አይነት ቀን ብለን እናናገራለን። ማይክሮ ሰከንድ ለእግዚአብሔር የሥራ እና የመዳን ጊዜ። የእግዚአብሔርን ቀን የምትጠባበቁት እናንተ ሰዎች ዛሬ ሶስት ነገር እናገርባቸዋለሁ። ሶስቱም በእናንተ ላይ ይሆናል። የመጀመሪያውና ታላቁ ከነዚህ ሰዎች የምንመለከት የእግዚአብሔርን ቀን የምትጠባበቁ ከተጣሉበት ስፍራ ተነሱ። አሜን አሜን። በዚህ ቃላት አካልዬ አንድ ነገር እናገርባቸው። ጣለ ዘመዴ ጣለ ጓደኛ ጣለ ከዛ ስፍራ ላይ ዛሬ ትነሳለህ። ሃሌሉያ 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 ሃሌሉያ። ቀድሞ ወደ ውሃው የገባ ሰው ከማንኛውም በሽታ ደዌ ይድናል። አሜን አሜን። ከየትኛውም ደዌ ይድናል። እኔ የምናገርበት በሽታ ታይፎይድ ነው። ታይፌስም ኤችአይቪ ካንሰርም አይደለም። ከማንኛውም ደዌ ላይ ትድናለህ። የደህንነት በሽታ ብቸኝነት ቢሆን ጭንቀትም ቢሆን እግዚአብሔር እንዴት እንደሚያድን ያውቃል። የእኛ ብዛታችን እንደ በሽታ ስም ብዛታችን ችግራችንም ብዙ ነው። የበሽታ ስም አላውቅምና የመዳንን ስም ግን እናገራለን። ከሁሉም የምትድንበት የእግዚአብሔር ቀን ሆነ። ዛሬ ነው ኢየሱስ ነው። ቀኑም ኢየሱስ ነው። ስሙም ኢየሱስ ነው። ምንልበት ጉዳይ አለ። አሜን አሜን። ከማንኛውም ነገር ላይ እናንተ ብዙ የሚያማችሁ ሰዎች ቆጥራችሁ ትጨርሳላችሁ በሽታችሁ። ነገር ግን የመዳን ቀናችሁን አታውቁም። አንተም አታውቀውም ቢሆን የምታውቀውም ቢሆን ዛሬ ግን ትላለህ። ተስፋ የቆረጠ ከዛ ተስፋ ይዞ የምነሳበት ወሳኙ ዘመንም ቀንም አይደለም፣ የእግዚአብሔር ቀን ነው። እንደ ጨዋታችን ብዛት አይደለም፣ እንደ ሩጫችን ፍጥነት አይደለም። የእግዚአብሔር ቀን ዛሬ ግን አንድ ነገር ይሆንልን። አሜን አሜን። ዳኑ ማለት ተነሱ ማለት ሄዱ ማለት ተስፋ የቆረጡበትን ስፍራ ለቀቁ። ይህንን ያደረገው የእግዚአብሔር ቀን የምትናገርባቸዋለሁ። ቀናችሁ ደርሰዋል፣ ትወጣላችሁ። ዛሬ አንድ ነገር እናገራለሁ። እቤት ቁጭ ብለው በሚዲያ ለምከታተሉኝም ለእናንተም ጭምር ዛሬ ነው ካለበት ስፍራ ትወጣለህ። ሃሌሉያ አሜን። ሁለተኛው የእግዚአብሔር ቀን ሲደርስ ሰው ያጡ ሰዎች ይረዳሉ። አሜን አሜን። ሰው ያጣ ሰው
ነው ሰውን ያጣ ሰው ብቻውን ይሆናል። ብቸኛ ሰው ይረዳል። አሜን አሜን ሃሌሉያ አሜን። ተገለገለ ጉያው አቀዩ ናስ ጋር ማለት የእግዚአብሔር ማተመጣን ተራሱ ሃሌሉያ አሜን ያለኝ ነውና የማቀዩ ያው አቃሲሩፋ ሱማቱ ፈዬ ገራይ ገራ ለቆዘ ገናላ አምስት ቁጥሩን እዩ ነም ወካሶ ዶቢዛደ ዱኩም ሰደቆ አጭ ቱሬ 38 ዓመት ሙሉ የታመመ አንድ በሽተኛ ደዌ የነበረበት እዛ ነበር። አጭ ቱሬ እዛ ነበር። አሜን አሜን አሜን። ኤሳቱር የት ነበር? ወራዋቀ ዱግዱ ቱሬ እግዚአብሔርን ከመጠባበቁት ሰዎች መካከል ነበር። ሃሌሉያ አሜን። ቢላባቄ ሰንቱሬ በምድራዊ ነገር ውስጥ አልተያዘም። ሰይጣናዎችንም ቱሬ ከሰይጣን ጋር አልነበር። አጭ ቱሬ እዛው ነበር። ለባዋቀ የገን እግዚአብሔርን የምጠብቁት ስም ወሪ ብረት ወራዋቀ የገን ከሰጅር ተነገፈዳ እግዚአብሔርን የምጠባበቁት ህብረት ውስጥ ያላችሁ ሰዎች ጃማይን ቀቡላ ብጭቁን ሰው የለውም ሰው ጋሩዋች ጅራ ነገር ግን እዛ አለ። ፍረም ቀቡላ ብጭቁን ዘመን የለውም ጋሩዋች ጅራ ነገር ግን እዛ አለ። ኤሰጅራ የት ነው ያለው? ፉለዋቀ የገን የእግዚአብሔርን ፊት የምጠባበቁት ይሩባየኑቲ እና እኛ ብዙ ጊዜ ወንዳት ባየ ጀባነ ከዋገፈን ቤተክርስቲያን ላይ በርትተን በጥንካሬ የምንመላለስ አገልጋዮን ፓስተሮን ወፍረ ከኛታኒ ፓስተር ወይ አገልጋዮች ዘመዳችን ከሆነ ነው ካንተ ሰነዳ ቁዲታ ወደዛ ተጠግተን ወደ ደቁንና ኮቲ ወይ ከኖጀቹ ወርባን አንድ ስራ መስራት የምንፈልግ የሆነ ምጨታ ያዩ ፍረ ከኛታይ ያ አገልጋዩ ዘመዳችን ሲሆን ብቻ ነው። አንከናችን ማገደም ከዚህ ያለፈ ጉዳያችን አይመስለንም። ነብጭ ጉንጋሩ ይህ ሰውዬ ግን ነማስንቃቡ ሰውም የለው ፍራስንቃቡ ዘመድም የለው ጋሩ አጭየ ነገር ግን እዛ ቁጭ ብሎ ነማስብራና ጋበደ ሰጅርታሪን አጭቱ ለምጭ እዛ ነበር። ሃሌሉያ አሜን። ዮበርት ለኮፍተዩ ዘመን ብቆጠር ዮዲብኒ ባያተዩ ጭንቀት በበዛበት አማዩ ፉለ ፈይናየ አሁንም የመዳን ፊት ለፊት ቁጭ ብሎ ሃሌሉያ አማዩ ፉለ ጉያ ዋቀዩ ይገኝር ወደ እግዚአብሔርን ቀን ወደ መተባበቁት ፊት ለፊት ነው ያለው። ወጋን ገራጀባት ዘመን አለፈበት። ገራጀባት ጨከነበት። ለምኒ ገራጀባት ሰው ጨከነበት። ፍር ገራጀባት ዘመድ እንደዛው ነበር። አማዩ አትየለምት ይሁን እንጂ ሰውዬ እስካሁን እዛ ነው ያለው። ለመከሲ ጨካኝ እንጂ ታረስ እንደዚህ አይነት ጨካኛውን ከሰው አለ ወይ? ሃሌሉያ አሜን ሃሌሉያ። ዛሬ አንድ ነገር በእናንተ ላይ ያርፋል። በርስ ገራጀባት ዘመንም ጨክኖበታል። ለምስ ገራጀባት ሰውም ጨክኖበታል። ሀሪስ ገራጀባት ሁኔታውም እንደዛው ናሚጨመዩአቹ ማጀራ ሰውያውንም እዛው ነው ያለው። ኩንስ ገራጀባት ያም ጨከነበት። ኩንስ ገራጀባት ይኸኛውም እንደዛው አቹ ማጀራ እዛው ቁጭ ብሏል። አብዲን ቁተትና ተስፋ አትቁረጡ። ወርጉ ያባቃይደ የእግዚአብሔርን ቀን የምትጠባበቁ አብዲን ቁተትና ተስፋ አትቁረጡ። በረበር ገራጀባት ነምስ ገራጀባት ዘመን የጨከነበት ሰው የጨከነበት ሰው ነብቲን ጀባት ዋቀይደ ሰውየው በርትቶ እግዚአብሔርን ተባበቁ። ያዋቃይንጋ ወሪነ ወዳብደም በረነገር ጋራምቱ የእግዚአብሔር ደርሳል። ሰው ያጣችሁ ሰዎች ዘንድሮ ትረዳላችሁ። ባይዬ ነማ ከሚ ያነማን ቀቡት ብዙ ሰዎች የተጎዱት በእንደዚህ ነገር ነውና አልዋተ ኮዚ ድርበት አንድ ነገር እናገርባቸዋለሁ። ዋቀዮ ነሞተ ባየ ኡሜር ብዙ ሰዎችን እግዚአብሔር ፈጥሯል። የሮንጀሉ ነሞቶ ኬሳ ባስ ከአንድ ሰው አወጣ ማለት ነው። ነሚና ማበርባች ሲሳይቱ ነሚና ማፊን በርባች ነብይ ለፋካለት ነሞቶ ኮጋቱ ሰው ለሰው አስፈላጊ ነው። ሰው ለሰው ባስፈልግ ኖሮ እዚህ ምድር ላይ አንድ ሰው መኖር ብቻውን ነበር። ነሚና ማፈከበርባች ሴራ ሳበራታ ሰው ለሰው እንደሚያስፈልግ ህጉን አውቃችሁ ቁጭ በሉ። የወዲ በመ ፖሊሲን ቀብሲፍቱ ስራ ካልቻልክ ደግሞ በፖሊስ አታስይዝ። ነሚና ማፈከበርባች ዋቀየ ዱበቴ ሰው ለሰው አስፈላጊ እንደሆነ እግዚአብሔር ራሱ ተናግሯል። ነው ማኬሳ ነመዳብደምቲያም ከሰው መካከል ሰውን ያጣችሁ ነው ማኬሳ ነመዳቡን ከሰው መካከል ሰው ማጣት ማለት ዮ ማጅራተዩ ቢኖር እንኳን አቲ ነማ ደጊዋቁማ አንተ ሰውን ሳይሆን እግዚአብሔርን ተጠባበቁ። አሜን አሜን። ዳዊት ዮናታን አገልጋረመ ከዮናታን ተረድቷል። ሳሙኤል አገልጋረመ ሳሙኤልም እንደዛ ረድቶታል። ዮናታን ጅሩ ዮናታን የለም ጅራ አለ። ሳሙኤል ጅራ ሳሙኤልም አለ። ዋቀዮስ ጅራ እግዚአብሔርም አለ። ሶ ዳዊት ዶጎጎነ ሳውኑ ማደርቤ ሰበረው ማደርቤ ሞቲተ ይህንን ሁሉ አልፈው ስህተቱንም አልፈው ነገስታት ሆነ ወይ ንጉስ ሆነ። ነሞና ከነማት ገርጋረ ሰው እንደ ሰው ረድቷል። ዋቀዮ ከዋቁማት ገርጋረ እግዚአብሔርነቱ ረድቷል። ዳዊት ከናፉ ምልካይ
ስለዚህ ዳዊት በዚህ የተነሳ ሰው ለሰው አስፈላጊ ነው። ሰው ብታጣ ትሞታለህ ወይ? በሰው በኩል ይጎልብሃል እንጂ በእግዚአብሔር አይጎልብህም። ሰው ብታጣው እንኳን የእግዚአብሔር ቀን እየመጣልህ ስለሆነ ስፍራ ትወጣና በምስጋና ትቆማለህ። አንድ ትልቅ ነገር ሆኖላችሁ ፎቅ ብትሰሩና የማያውቅ ሰው እንኳን ዘመዴ ነው ብለው የሚያወራ እክሌን ታውቀዋለህ ዘመዴ ለማኝ ብትሆን ግን ዘመዴ ሆኖ ሳለ አላውቀውም ብለህ ይህ የሰው ባህሪ ነው። እግዚአብሔር ማንንም ለአንተ አያምንልህ ራሱን ብቻ ለምን እንደሆነ ለአንተ በሚሆን ነገር ላይ ምስጋናውን መቀበል ስለሚፈልግ ብቻ ስለዚህ ቀኑን ያመጣልህና ሰው ያጡትን ሰዎች ይመለሳቸውና ክብርን ይቀበላል። ሃሌሉያ አሜን። ሰዓቱን ቀኑን ያመጣል ጊዜውን ያመጣውና እሱ ሰው የለውም እሷ ሰው የላትም ያሉት ሰው ያደርገውና ምስጋናውን ይቀበላል። በእግዚአብሔር ብዙ ሪከርድን ሰብረው ያለፉ ሰዎች በብዙ ሚዲያ የምታውቃቸው ሰዎች ብታዩዋቸው ብዙዎቻቸው ከጀርባቸው ሰው አልነበረም። ነገር ግን እግዚአብሔር ነበር። አሜን። ሲምቦሊክ ጋር ከፈከኛ ጋር ካንታው ለኛም ጥሩ አሪያ ምሳሌ የሚሆንልን እርገማ ወንጌላ ጳውሎስ ይወለተንልን ጳውሎስን ብትመለከቱ ፉልሮ ሞቲት ለነሙዱ ሰከነ ማለቡከን ዳበን በንጉሱ ፊት እንኳን ሰው ከዳንጂ እሱን የረዳ ሰው አልነበር። ዋቀኑ አገሪጋ እግዚአብሔር ረዳ። ድንኳኑ መዛወጣ ድንኳኑን እየሰፋ ሙላታ እንጀራል በራዩ ይኖራል። ጉያሪ ፒነሰ ጀባሰና በከባዱ ጭንቀት ቀን ኦጀር ገሞታ ወቆና ይደሚቶር በረት ሐዋርያ ሥራ ምዕራፍ 27 ላይ ቢሉም ድኑት ዲናደም ተቆዮ ጨጨብደለይኑ መጨነ እና እኛ በምንሄድባት ታንኳ ብትሰባበር እንኳን እናርፋለን። አሜን አሜን። ነማሚቲ ሰው አይደለም ሙኩም ትዩ ይወዱ ልደዩ እንጨቷ እንኳን እምቢ ብትል ህኑ መጨነ እንሻገራለን። አሜን ጀራማል አሜን። ይቺ ጴጥሮስ ላይ ነው ዲባ የጴጥሮስ ቃል እኔ ይገርመኛል። ሙከቲ ድሩ አትደም ብድሩትን ቁንዩ እኛ ተሸከመ ያለችው ታንኳ ነው ጨጨብደዩ ብትሰባበር ሃሌሉያ አሜን። ጨውን ገኛ ነቡ ገራን ቁተትና አብዲ ቁተትና ያዳብደ መሻገራችን አይቀርም። ተስፋ አትቁረጡ ምግባችሁን ብሉ አላቸው። ወንደ በዲቡ የሚገርም ነገር አዱሌቱ ነርግ ፀሐይ እንኳን ሳያዩ የሌቱ ነርግ እንደዛው ጨረቃ ሳይመለከቱ ያሰዲ ደወርስኔ 3 ቀን ያሳለፈ አተው ማለ ይሁን እንጂ እንመጨ እንሻገራለን። አዱ ዮቢቀኞ ሰዩ ፀሐይ ብትከለከለን ለዚዮ የባተዩ አውሎ ንፋስ በበረታበት ለማዳም ነባሌው አቀቀምና ሰው አጣን እንጂ አንድ አምላክ አለና ወሬ ነባዳብደን ሰው ያጣችሁ እናንተ ሰው ለማ ቢረደር ቢቴ ሙኪለ ቢኔንስ ለጋስ ትጀማት ሰውን አለፈጭ እንጨትም እንደዛ አውሬ ብጨክንበት አትገው ወላላ አዲ አንተ ማዶን እያየ ሂድ ተባሚንሳ ምክንያቱም ዱከነ ከዲፋጎ ገዳሜሳ ሜኪቲ ከቲ ጋፈቶች ታምተ ሰዱዋቱ ጡሪ በእናት ማህፀን ስትኖር ስትፈጠር የነበረው እሱ ብቻ ነበር። አሜን አሜን። አባሪን ጡሬ ሃቲን ጡሬ ፍሪን ጡሬ አባት እናት ዘመድ አልነበራም። እንዲገሩ ጡሬ እሱ ግን ነበረ ከናፍ ስለዚህ አብዲ ቁደትና ተስፋን ትቁረጡ። አሜን አሜን። ወረነ መደበንቱ ሰው ያጡትን ሰው ያጡት ሰው ለበገተሜካ ከተታሉበት ይነሳል። ጉያው አቃሉ የእግዚአብሔር ቀን ስመጣ አሜን አሜን። ጋፈ ጉያከ መቼ ኢዘ ሰደፋ ሶስተኛ ጋፈ ጉያው አቃሉ የእግዚአብሔር ቀን ስመጣ ለኮብዘ ቁና ይላላ 10 ቁጥርን ተመልከቱ። የሙዞሪ ሮታ ነምጭ በየከንሳናኒ አሪዛምባታ ፍሬባቹ ሰርከኛ ይንደዋ ጀነ ያኔ አይሁድ የሆኑ ሰዎች ዛሬ እሁድ ስለሆነ አልጋ መሸከም አይቻልም ብለው ጠየቁ። ጋበጉ ያዋቃ ሲገው የእግዚአብሔር ቀን ስመጣለ ጀሎታ በዲቂ ኤገንቱ ቃነ ኤገን አንተን መጥፈው ያንተን ውድቀት የሚጠባበቁ ጠማሞች ያንተን አውቆ ይመለሳል። ነብጨ ስለባዱ ትረከም አልጋ የሚሸከሙ ሰዎች ላይ ሰው ላይ ይቆጣሉ። ነብጨ በየትረከም በዳነ ሰዎች ላይ ሰው ላይ ይናገራል። ታዲያ ያባንከ ቆረዱት አጥበልና ዲኖኒከ ኩፋያሊቲ ሆየ ወልጋ ቶችስ ዲኒከ ኩፋያሊቲ ሆየ እጋበረነቶ አወራቶኒ አሜን አሜን። ይሁዶኒ አይሁድ
ፈይሱ ኢየሱስ ይወረበው መንከሳ ተቆፎ የኢየሱስን ማዳን እና ፈውስን ከሚቃወሙ ሰዎች መካከል አይሁድ አንዱ ነው። ኢየሱስ ክርስቶስ የሮንዱማ በሶዳ ይሁዶታ የሮአሙ ሁሉ ጊዜ የአይሁድን አስተማሪዎችን ሲጠራቸው ገገሱማ ሳሊብር ከነሳ የነሱን አስተዳደር ያረጋግጥላቸው ገገስቶ ተከሳንታሪ ለማን እነሱ አስተዳደር እንደነበሩ ያምናል። ማረገት ማረገ ለበለዋ በቀሩ ማዕረግ ላይ ማዕረግን እየጨመረ ግን ይጠራቸው ማረግን እንድለበለ እሱ የጨመረለት ማዕረግ ማቴዎስ ይደምሰዲረት ማቴዎስ 23 አከጀ እንዲህ ይላል ገገስቱ ጃማነ አንተ እውር መሪ ወይ አሜን አሜን ማረገ ለበለ ማዕረግ ጨመረለት። ገገስቱ ማረገተ መሪ ሆኖ ማዕረጉ ጃሞተ ሞት ለበለ ነገር ግን እውር አላቸው። ወገን ጋር እግዚአብሔር ወንጌል ማቴዎስ በቆናሪ ደምሰዲረት ማቴዎስ ምዕራፍ 23 ለኮንሰ ኩረጃረት ቁጥር 16 እዝን ገገስቱ ጃሞታ ነና እዝን ወዮ እናንተ እውር መሪዎች ለእናንተ ወየውላችኋል። አሜን አሜን። ጀር ገገስቱ ተገሩ ጃሞት አስተዳደር ናቸው ግን እውር ናቸው። ጃማን እውር ገለቴፈና ሲፍኑ ለምስጋና ላንተ አይደለም ይናገርካ አላየምና አሜን አሜን ነው ዛርገና ቀቢ ጃማራ ማለት ደመት ጃማ ነይ ያቀቡቱን ዳይን የሪስ ሰረኪነ ሰሙ ቀቡዳን አሜን 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 ለማሳሙን ትጃ አምሮው የታወረበት ዋቀዮ ዛኒን ቃኔሱ ዳበረነ ሲሙለት አሜን ያሳፍራችሁ እግዚአብሔር ዘንድሮ ይገለጥላችኋል። ሰማናማናው ነመንታቱ ወረደለ አንተ ሰው አትሆንም ባሉ ሰዎች ማለት ዛኒን ቃኔሱ ድዋቀ ያሳፍራችሁ ይመጣል እግዚአብሔር ወረፈጎዳ ወጥ ሩቆ ነው ወዲዘጌ ጥፋትን የምትጠባበቁ ሮባዬ ብዙ ጊዜ ማቲ ሙሴ ባቶ ኩባይኒ ድንቅሲባ የሙሴ ቤተሰብን በጣም ያደንቁኛል። አደ ሙሴ ሶቦሌቲ ሙሴ አደ ቦሌቲ አደ ሙሴ ባየና ድንቅሲባች የሙሴ እናትም የሷ እህትም በጣም ታስደንቀኛለች። ሙጫ ገተሪ ልጁን ጥለው ሂራስ ቀኒ ሞላሉ ነገር ግን ጠጋ ብለው ያዩት ነበር። አገና ገጋ ድንገተን ጣሉት ራስ ቀኒ ሞላሉ ነገር ግን ፈቀቅ ብለው ደርቁ ማሊ ብላል ቤታ ለምን እንደሚመለከቱት ሙጫ ወደቀንዳኒ ልጁ ሚጣፋ ልጅ ነው ሁለኒ ንቀም እሱ ያለው ራስ ሆነም ንቀተ ይወቀሰን ገነለ ሰው ቢጠላው እንኳን እግዚአብሔር እንደማይጥለው ያውቃል። አራዋን ስለድራስ ዛሬ ትምትና ሁለተ ተቀብስ እንጋቱ ካይ አሜን ላለው ራይ እግዚአብሔር አይጥለው። አሜን አይዋን ሳምቤ አኔ አንድና ለመተቆሉ አብለለ ባረን ለአንድ ሰው እየተናገረ አባሼ ወላለ ባለ ባለቤቱን አጣው እንጂ ለመተቆሉ አብለለ ባረን ለአንድ ሰው እየተናገረ ሁለተ ኬስ እንገብ አሜን ራይ አይጥለም እናንተ ሙሴን ዋቀባ ሙሴ አንዳችን ይሳንገተኒር ነገር ግን ጥለው ዋቀዮ ጋር ከንገነበ እግዚአብሔር ግን እንደማይጥለው ያውቃል። ወለቲን ራስ ይተላል ተጆ እህትዮ ጠጋ ብላ ትመለከተው ነበር። ሚዛኒምቦ ልጁ ያለቅስ ነበር። ባለራዩ ያለቀሰ ሰው ያየ አባሙለታይምቦ አለሞንለ ይላል። ዋቀዮ አገርጋ አሜን አተካሲ አንተ ሲጋተኒ ቦይቸ ኬላ አንተን ጥሎና ለቅሶን ቦይቸነማ ይላል የከንገራጀዋን የሰውን ለቅሶ አይቶ የማይጨክንበት ሙጫ ከራለ ጋባሴ መነሞት ይገልጽ ወሰደና ወደ ንጉሱ ቤት አራዋቀዮም ቤገም የእግዚአብሔር መንገድ ወጀርገ ሞዳኒ ደምሰደ ለኮ ሰላም አብሰድረት ሐዋርያት ሥራ ምዕራፍ 28 ቁጥር 1 እና 2 አረባዛኒ እንዳታ ጎደን በምላሳቸው ረዱት ማለት ጳውሎስ ለመቁማት ጳውሎስ እንደዚህ ያለበት ሰው ጳውሎስ አመዱአ እሱ አሁን ይሞታል። ጳውሎስ አመኩ ፈጀረን ይወርቃል። አሁን እንዲገላንጀባን እሱ ግን አልጨከነበት። አሜን አሜን አፋን ቢኔንሳ ደበርሴ ከአውሬው አፍ አፋን ነማ ደበርሴ ከሰው አፍ አሳልፈው ጳውሎስ ወጋ ሶዶም ይሰዲ ወንጌል ለለምሲሴ አሳልፎ 33 ዓመት ሙሉ ወንጌልን ሃሌሉያ እርገማ ጀባሰ ጎዳቴ ታላቅን ተልኮ የሚፈጽም መልአክ ከጀደ ጳውሎስ እንዲህ አለ ካቸኮ ጥሙሬራ ሩጫዬን ፈጽሜያለሁ። ለመጥሙር ሲሳ ዋቀይ ያስጨርሳል። ለመስብራ ጀቤት ረቀድ ዋቀይ ኮነ መጥሙር ሲሳ ዋቀይ ኮነ መጥሙር ሲሳ ወረስገተን ቃደሱ የታሪክ ሰዎች ሊያሳፍ ወረከን ሴዝችን ጅሩ ጀረን ቃደሱ ከዚህ በኋላ የሷ ጉዳይ አብቻን ሲባሴ ሲውልባት ዛሬ በእሳት ያወጣቸውና ያሳያቸዋል። የምጭ ጉንገራ ደመኛት ሰውዬ አንጀት የሚበላ ሰው ኢየሱስ መጣ። ኢየሱስ እንፈ ሰዓቱ ስለደረሰ የልጅ ዋንጋኤ ጊዜው የልጁ ስለሆነ የሮች ከሙጨቻ ዋንታኤ መጣ በኃይል አሜን። እናንፈ የሮች ጋበዱ ፌጋ በተከጀኔ መጥቶ ሲጠይቅ እንዲያለ በርባዳኒ
መዳን ትፈልጋለህን? ቁስሉን ነገረው። ወራንሳ ሳይትም ወይ ኩበሳይት ፍራንቀቡ ዘመን የለሁም ናማንቀቡ ሰው የለሁም እሽማልበር ምን አልብላ እሻምራ ቢትራከን ችግሩ ውሃ ዘንድ አይደለም። ነማ ዳቡ ጎዳ ሰው ማጣቴ ነው ችግሩ። ጅራታ ኢየሱስ ባራዴራ ናማንቀቡ ተምሬያለሁ ግን ሰው የለኝም። ወጀዴራ ናማንቀቡ ሰርቻለሁ ግን ሰው የለኝም። አዴራ ናማንቀቡ ሮጫለሁ ግን ሰው የለኝም ያላችሁ ሰዎች አረሰገለ ምስራቸው ነርካፉለዳ ዛሬ የምስራችን ድምጽ ስሙ። አንሲብ ጅራጀራ ኢየሱስ አሜን። አንቺ አለው ይልሻል እግዚአብሔር ለሁሉም እየተናገርኩ አይደለም። ከናማላቴ ትድሩ በዱና አንጀራ ዋቀይ ሰዎች ያለ ሰው እዚህ መካከል አለ ይለኛል። ሰው የለኝም። አባቶ ሰው የለኝም። ምን ላድርግ? መሞከር አላቆምኩም። ብቻዬን አላቆምኩም። ሰው የለኝም። ገሩነ መንቀቡ ከንጀ ምን ላድርግ እንግዲህ ሃሌሉያ ለማካን ቀደም ጉያን ከገይ ያላችሁ ከነቱ ደርሷል። አኔ ዋሳም በኩ ጉያን ከገይ ከነቱ ደርሷል። ዮሚ መቼ ነው ጀረና እናንተ ሰው እርጋንኩ ከነመ ተቆ ቆፋቲ ይህ መልእክት ያንድ ሰው ብቻ ነው። ዱጋዋ ቀዮ ቆጅራታት ስለ እውነት እናገራለን። ለመጉዳም ጉባኤ ከግዱ ተርክ ትልቅ ሰው በዚህ ጉባኤ መካከል አያለ ፖለቲ ያታቶ ፖለሰ ሰውም በ ወንድ ትውን ሴት አላቁ ለመጉዳ አንድ ትልቅ ሰው ያለ ትልቅ ሴት አሜን አሜን ተጉዳ ትልቅ ራእይ ያለው እርገመ ጉዳ ከቀበል ትልቅ ተልእኮ ያለው ሰው ገሩ ነመዳበኒ ከንፍረገታን ነገር ግን ሰው አጥቶ ቁጭ ያሉ ሰዎች አስግዱ ተደርጋይራ እዚህ መካከል እያየው ነው። ዋቃዩን ሲጅረ ጀዳይራ እግዚአብሔር ግን አለውልሽ አለውላችሁ ይላል። አንሲ ጅረ ጅራ ዋቃሽ እኔ አለውላችሁ ይላቸዋል። ነብይ ሰውየው ኤወት እንደ ማናንተ አላ ወዳመሳዱበት እሱ ቁስሉን እናቀርብ ዘመድ የለኝም። አሜን አሜን። ወሪ ፍራቃውና ዱርሲቲ ዘመድ ያላቸው ሰዎች ቀደሙን። አንድ ግሪን ቀበዲ ዲፕሎሚ ባቴ ጨተ ወሪ ፍራቃ ዲግሪ ያለኝ በዲፕሎም ዘመድ ያለው ሰው አልፈዋል። ኦ ጅራታ ኢየሱስ ኢየሱስ ያው ነው። አንድ ግሪን ባዳ ዲግሪ ጀው ወማለ ከዲበረነ ቁባን ከፈረምቱ ቢሮ ገልተ ወሪ ነመቀብዱ ያልተማረ ምንም የማያውቅ ዘመድ ያለው ግን ቢሮ ገብቷል። ካንጀታን ያላችሁ ሰዎች ጎፍታን አከጀዳጂ ታንዲ ያላን አንሲ ጅራዳላኮ አሜን። ኦ አርጋቺ ወልካሳ እጃችሁን ታንኮ ኢየሱስን ይጀዳ ታንኮ ኢየሱስን አራቦራባላ ዲያቆላ ሰገሌ ኑፌር አሜን 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 በምንጭ ኩሉ ጉማ ይሄ ሰውዬ በእውነት ብዙ ነው መቀባተር ጉሞ ወጋሶ እንደሚሰደት አይላ ሰው ብኖረው ኖሮ 38 ቁጥር ነበር። ነመዳቡም ከቢያም ተንጅቱ ሰው በማጣት የተጎዳችሁ ሰዎች አላችሁ። እንዲገኝ ወንበሬ ያበርባል። እኛም መልካሙን እንፈልጋለን። ነመዳቡም ከነመከቴስ ዝምቤን ሰው ማጣት ዝቅ እንደሚያደርግ እናውቃለን። አረገሩ ዛሬ ግን ነመዱጋ ከንተ የእውነት ሰው የሆነ ሰው ዋቀ ዱጋ ከንተ እውነተኛ አምላክ የሆነው እንኑ ፌር አሜን እንዲ ለከ ቃኔስ ሱዳ ጠላቶችን ሊያሰፍር ለፋሲካስ አሜን ያነሳ ለምን ትቲ ገረቱ fayyeka ይሄኛው ሰው እያየ ነው ያለው ሰው ሰባተደም አልጋውን ተሸክሞ ይሄዳል። ካራተር ገኒ በመንገዳዩና ገለቶ አቋቀዩ ገለቶ ሙጀቹን ከንራማል እግዚአብሔር ክብር ይግባው ማለት ሲገባቸው ሰዲ ሰኒ ሴረት ከአን እሱን ትቶ ሕግን ማስተማር ጀመሩ። ሴረ ከነማ ፈይነበ ሕግ እንደማያድን እናውቃለን። ፈሪሶችስ ከነ ጋሪ ወደ ዲቤ ፋሪሳውያንን ይሄንን በደንብ አድርገው ያውቃሉ። ጉያ ሰንበታ ማስሬ ባቴለ በእሑድ ቀን እንዴት አልጋን ትሸከማለህ? ለምቾ ወጋሶ ደሚ ሰደጪ ሰንበታ ተውሳዩ ማለት ሰውየው 38 ዓመት እዛ ተኝቷል። እሑድ መሆኑንም በምን ያውቃል? አመጀራን አሁን እናንተ ሰው ጉያ ለኮ ተካላንደር ኢትዮጵያ ሰው ለሰሞ የሰባይ ለካ ካላንደሩን የኢትዮጵያን ካላንደር አቆጣጠር ደሃ ነው ሀብታሙ ነው የሚቆጥረው? በሚያውቅ ማን ነው? ይሄ ካላንደር ይስልት ካም በጉየስ ካላንደሩን የሚያውቀው ደሃው ነው ማለት ለምን ክራይ ነው አንከፈሉ የቤት ክራይ ስለሚከፍል ወጣ ደሞዝ ያዋመር ባለው በወር ደግሞ ደሞዙን ስለሚጠብቅ ሶሬስ ካላንደር ይምብ ሀብታም ዘመን አቆጣጠርን አያውቅም። ለምንጭቁን ካላንደር ከሰዩ ሞንጁ ይሄ ሰውዬ በካላንደር ውስጥም አልነበር። ጉያል ለካ ካበዱ ዱርት ቀኑን ከና አይጠፋውም ነበር። አመከሩ ነገር ግን ለምንጭቁን ሶሬስ ጉዳይ ይሄ ሀብታም ሆነ። ማሊ ሶሬስ ሆነ በምን ሀብታም ሆነ? ዱኩማን ሶሮሜ
በደን በበሽታ በችግር ስለዚህ ሰው ተረብሿል። በችግር እግዚአብሔር ሀብታም አያድርጋችሁ። በበሽታም እንደዛ ሰው አድርጎ ያቁማል። 38 ዓመት ተኝቻለሁ። በበሽታ በጣም በልጽግ ያለው እንዴት ቀኑን ላይ ያለ እሱን ተው። ያዳነኝን ሰውዬ ራሱ አላውቀውም። እጊበዳ አድብቱ ነብዩ ወዩም በቆት ሰውዬውንም አላውቅም። አሜን አሜን አሜን። ይንፈዩ በርባዳና እንጂ መዳን ትፈልጋለህ አለኝ። ፍራን ቀቡኝ ዘመድ የለኝም አለ። ወረና ገተልትም የጣሉኝን ሰዎች ወረና ሚተልትም የጎዱኝን ሰዎች ነበሩ። እሱ ግን መቃሰለትን ስሙን አልነገረኝም። ሰገ ባተዱ ከይና እንጀረ አልጋህን ተሸክመህ ተነሳ አለኝ። አሜን አሜን አሜን። በረና ዋቀዩ መርሂዱ አሜን። እንድሮ እግዚአብሔር ይደርስላችኋል። አቶል ካዘር ካፍሎ እጃቸውን ከፍ አድርጉና ይሮቱ ማከጋራ አጉቡ ዋቀዩ በረና ዋንጋር ሲያኛችስ አሜን። ጠላቶቻችሁን ሊያሳፍር መልካሙን ያብላችሁ። ኢየሱስ ክርስቶስ ዋንን ጅሬ ኬሳ ዋንጅሩ ባስ ከሌለ ነገር ውስጥ ያለውን ነገር ያወጣል። ጉያቶ ኮነመ ኩደም ፈይሴቱ አንድ ቀን 10 ሰው አዳነና ተቃዲ ከዳ አይደን ታጥባችሁ አላችሁ። ለቀት ኢየሱስ እርጉሰ ደሞ ከሌሰ ለግራፈምቴ ኢየሱስ የሚልካቸውን ስፍራ ደግሞ ትላንትና መሬት ተንቀጥቅጠው ወጥዮ ካንስሬንጀ ጨብዴ ነመለገትኔ ተነምዱ አለገ ኬሰ ቤቱ ፈራርሶ ከላይ ያለውን ቤት ተሰባብሮ የሞተ ሰው በወንዙ ያለው ለመስራት ሊቀጭራ ቁሳን እዛ ነው ልታጠበው የሚሄዱ ሰው አቺ ሞሶ ዳጅ እዛ ፍራቻ አለ። እላዛ ዩጃማ ይርገላ ነገር ግን እዛ አይናቸው ማየን እውራን ይዛ ዩላ ያማጥሮ ቄዲ ቤላ እሱ ላይ ደግሞ ጭቃን ቀብቶ ይልካል። ያማጥ ማል በየሱ በእውር ላይ ጭቃ ቀባቸው። አማቶስ እንጃማ ቢዳኒ ሞለም ከፍደት ልቤ ዋቀዮ ጂኬሲ በገነተ ሰክቷት እኔ እንደዛ ባደርግ እግዚአብሔር የሥራን ይስጥ ብለህ አትሄድም ወይ? ኢየሱስ ጀራ አርሱም ቤት ያማ አርሱ ዶቄት ልቤ ያሙ ማሉ ማት እነሱን ሊያናድዳቸው ሳይሆን እውር የሆኑትን ሰዎች እውርነታቸው እንዲያናድዳቸው ለፈፈያድሞ ለፈቱራፈ መጀሪያ መቀውት ያማ ይርግ እዛ መሬት ተንቀጥቅጧል ብለው ጤነኛ ሰው የሸሸውን በሽተኛ ይልካል። አኩማ ታይታ አመለ እንደፈለገ ይሆናል። አኩማ ታይታ አመለ እንደሆነ ይሆናል። አቲ በረና ገለ ተቀምጥ አሜን። ድሮ በቤት ምስጋና ይኖራል። አሜን አማቱና ማቲ እንደ ሰው ቢሆን አለ ኢየሱስ ግን ያኛው ከሚቲን ምን አይነት ሰው ነው ኢየሱስ? ጨካኝ ከሚቲን ምን አይነት ጨካኝ ሰው ጃማ ነገር ጥሮ ቄዲባ እንዴት ነው በእውር ላይ ጭቃ የሚቀባው? ወማሰብ ዳሱ ዲበሌለም ያፈለገውን ያወራል እንጂ ሰው አቃላም ኢየሱስ ወጀ እረገ ኢየሱስ ይንበኑ ማለሉት የኢየሱስን እሳት ስሌት አናውቀውም። አሜን። እኛ ምስጋና አለ። አመሲኒ አሁን እናንተ ካራረጅቱ በመንገድ እየሄዳችሁ ለሚከራረጅሩሞ በመንገድ ያለ ሰው ደግሞ አምባያር ብዙ ነገር ይመለከታል። ጃማ እውርን መራቱ እብድን ዱዳ እንደዛ ደግሞ ዳገለገልቴ የተገለበጠ መከራ የሞተ ሰሬ መራቱ እብዱ ሻ ሰሬ በያ ጤነኛው ሻ እንደዛ ደግሞ ለሚከራራ ዋለዷል። በመንገድ ላይ የሚሄድ ሰው ብዙ ነገር ይመለከታል። ቱ ማጀዱ ለባይጋ እያለ እየሄደ ደግሞ ከቤቱ የወጣለትን አመት ከራራ ዋንጅቱ ወንባ የስትርፉ ለዳ በመንገድ ስለውን ብዙ ነገር ሊገጥም ይችላል። ወሩቁን ጥሙራኬንቲ ይህ መጨረሻ ይሁን አይከስፎን ረጀ ፍጻሜ ከፊት ነው። አማ ኢየሱስን ዱፋ ኢየሱስ አሁን ይመጣል። ሲሙለታ ይገለጥልሃል። እንኑንከ ያባን ቀበቱ አናቶቻችሁ ዝም ይላሉ። አትገለተ ይፈናብት አሜን። ምስጋናን ይዘህ ትመጣለህ። አሜን አሜን። ደረገ ጋብረተ እሳብ ስትማሩ ጎሰም ቀበረግ አይነት የለውም ብዙ ነው። ለመረዛ ዲሽ አንረጃ ተርበረዛ ዴት ሁለት ስኩዌር እያለ ይሄዳል ማለት ነው። ለኮሰ ቀብ ቁጥር የለውም። ደረገ ባይበረት ብዙ እሳብ ቁጥርን ብዙ ትማራለህ። ታበ ጉደቱ ገሩ ስታድግ ግን ደረገ ሲባየዱ ዋሰዲ ዋፍዱ ባል የሚጠቅመ የሂሳብ ስሌት 4 ብቻ ነው። ሄሩ ማካፈል፣ እርሱ መቀነስ፣ ባይሱ ማብዛት፣ እደው መደመር ጅረኛ በየላፋ ካሪዳቱ ነው ማለት ነው እንጂ በዚህ ኑሮ ውስጥ ስትኖር በዚህ ሂሳብ ስሌት ውስጥ ደረገት ይባራቱ ገሩ ለኮሰቀው የምትማረው ሂሳብ አይነት ግን ቁጥር የለውም። ከዚህ በየዱ አፍዱ ዋላ የሚጠቅመ 4 ብቻ ነው ማለት ነው። ማባለት ለምን ያንን ሁሉ ተማርክ? ሰሙጌብ ጋሪ ለአእምሮ ጥሩ ነው። ጎሱ መረጋት ይንበራተማል። ያንን በሂሳብ አይነት ትማራለህ። አሜን አሜን። ስለዛ ታውቁን ያም ይሁን ሄረገ ባራት ተሰነት እንገዲ በተማርኮ ሂሳብ ላይ አትዘን። ከነፈያ ዶሽ መከነ ጀቴ እንገዲ የሚጠቅመኝ ይሄ ብቻ ነው። ይሄንን ለምን ተማርኩ አትበል። ቢላ ባካስ ምድራዊ ኑሮ ወንባ የስትሩ ብዙ ነገር ወደ አእምሮ ይመጣል። ማለት ነው ጀቴ እንገዲ ይሄ ለምን መጣብኝ ብለህ አትበል። ዋት በየሩስ ቀባጅ ለንዳ የሚጠቅመም ሊኖርበት ይችላል። አታው ማለ ይሁን እንጂ ሁንዱ ማሳበለ በርቴ ጎሊ ተቆፈገ ስሞራበት